አንድ ሁለት ሀሳብ ነው ያለኝ። እንደ አገው በመሆኔ ምን መጠየቅ አለብኝ? አይምሮዬ ላይ ምን ይመላለሳል? ሰውስ ምን መረዳት አለበት? አሁን እዚህ ትላልቅ ምሁራን አሉ፣ ወንድሞቻችን፣ አባቶቻችን በታሪክም በእውቀትም እኛ ልጆች ነን ማለት እዚህ ቁጭ ብለን መማር የሚገባን ብዙ ነገር እንፈልጋለን። ግን አንድ ብዬህ ነበረ ሰሞኑን ስናወራ ያስፈልገዋል። አሁን እኛ የራሳችን የሆነ የፖለቲካ ውክልና አለን ብለን ደፍረን ለመናገር አንችልም። ምክንያቱም ፓርላማ ማስገባው፣ የክልል ምክር ቤት ማስገባው ሆዱን ይሞላል፣ ይተኛል፣ ድምፅ አያሰማም። ይሄ ተወክያለሁ ብለህ የምትናገረው ነገር አይደለም። በዚህ ዓመት ከ2016 ጀምሮ በአዊ ዞን የነበረውን ነገር እናውቃለን ሁላችንም። ያው ከኛ ውጪ ከምሁራን ያው በተከታታይ መግለጫ ሲያወጣ ነበር የፓርቲዎች። ወደ አገው ህዝብ ከመጣን ዘንዳ እንግዲህ የታሪክ ምሁሩ መለሰ በደንብ ገልጾታል። እኔ ታሪክ ምሁር ባልሆንም ታሪክ አነባለሁ። የአገው ህዝብ ቀደምት የኢትዮጵያ ነዋሪ ከሆኑ ህዝቦች መካከል በጥበብም በቁጥርም በተለያዩ የእውቀት ሽግግሮችም ቀደምት ህዝብ እንደሆነ ታሪክ ያስረዳል እና ለኢትዮጵያ ጥበብን አውርሷል። ለሀገር ሉዓላዊነት ቁርጠኝነትን አውርሷል። ስለዚህ ይህ ህዝብ አሁን ያለበት ደረጃ ምን ይመስላል? መለስ ቅድም ብሎታል። አሁን ያለንበት ደረጃ ይህ ህዝብ ኢትዮጵያ የምትከተለው የብሔር ፌዴራሊዝም መሰረት ያደረገ ክልል አከላለል ነው ያላት። የብሔር ፌዴራሊዝም ይወገድ ብሎ መታገል ይቻል ይሆናል። የብሔር ፌዴራሊዝም ባቋቋመው ክልል ላይ የኖሩ ደግሞ የሆነን ማህበረሰብ ክልል እንዳይኖረው መታገል ልክ አይሆንም። ስለዚህ አገው ማህበረሰብ አሁን የሶስት ክልሎች ማሟያ ሆኖ ነው የሚገኘው። ስለዚህ የራሱ የሆነ ክልል የለውም ማለት ነው። ይሄ በሆነበት በራሱ ቋንቋ አይተዳደርም። የራሱ ፖለቲካ ውክልና የለውም። ወኪሎቹ የክልል አመራር የሚሾምላቸው ናቸው። ስለዚህ በራሳቸው ተነሳሽነት ወይም ለህዝባቸው ብለው በነፃነት መስራት አይችሉም ማለት ነው። አቅምም እያላቸው አብዛኞቹ ደግሞ ተላላኪና አቅመ ቢስ የሆኑት ናቸው የሚሾሙት። ስለዚህ ለህዝቡ ተጽዕኖ ነፃ መሆን ለነገ ማይሰጠው ጉዳይ ይሆናል ማለት ነው። ስለዚህ በዚህ ማዕቀፍ ካልተካለልክ ልማት ስትጠይቅ ትሰደዳለህ። ልማት ስትጠይቅ ዘረኛ ትባላለህ። ፖለቲካውን መጀመሪያ ማስተካከል ከተቻለ ብቻ ልማትን ማምጣት ይቻላል ማለት ነው። በዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እይታ ነው ያለኝ። አመሰግናለሁ። መለሳለሁ። እናመሰግናለን ዶክተር መዝገቡ ጃን መለሰ እናመሰግናለን። ይህ እንግዲህ አዲስ የመጣችሁት ዛጉዌ ሚዲያ ነው። ዛጉዌ ሚዲያ በአገው ባህል፣ ቋንቋ፣ ወግ ላይ የሚሰራ ሚዲያ ነው። ወደፊት እንዲያድግ የምንፈልገው ሚዲያ ነው። ቲክቶክ ላይ ያወያየን ያለ ነው። ዶክተር መዝገቡ ቦጋለ የአገው ምድር እንቁ ቀዶ ጥገና ስፔሻሊስት ረዳት ፕሮፌሰር እና ጃን መለሰ እንግዳ የታሪክ ተመራማሪ ናቸው እዚህ ያሉት። ሁለቱም እየነገሩን የነበሩት የአገው ህዝብ ታሪክ ለዓለም ለኢትዮጵያ ያበረከተው አስተዋጽኦ እና የነገ ዕጣ ፈንታው ምን መሆን አለበት ነው። ማን አሶጪ ሰው አታስገቡ አድሚኖች እሱን እየተወያዩ ነው። እሱን እየተወያየን የነበረው በዚህ ጉዳይ ላይ ተያይዞ ለምንድን ነው የምታስገቡ አድሚኖች ስራችሁ ስሩ። ሰው አሁን አስገባው ጥያቄ ያለ ሰው ስል እኔ ታስገባላችሁ። ተሳስታችሁ አክሴፕት አታርጉ። እናንተም አሁን ሪኩዌስት እንዳትልኩ ጥያቄ ሲኖር እመልስላችኋለሁ። ከዛ ጋር ተያይዞ የራሴ አንድ ነገር መሰጣት ምንድን ነው ቅድም መሌ ያንተ መስከራት ካላት ላይ 1270 በኋላ የዛጉዌ ዘመን የዛጉዌ ነገስታትን ካከተመ በኋላ እንዴት ያከተመው? በሃይማኖታዊ ሰበብ ነው። እንደዛ ዛጉዌ ነገስና የተነሳው በሃይማኖታዊ ሰበብ ነው። የዛጉዌ ነገስታት 11ዱ የዛጉዌ ነገስታት መጨረሻው የላሊበላ ልጅ የተባረክ ነው። የተባረክ የተገደለው በሃይማኖት ካባ ጋይንት ቄቆስ አምጥተው ነው የገደሉት። ቤተክርስቲያን መቅደስ ላይ ነው የገደሉት።